አንድ ሰው በጨለማ ቤቱ ይገባል አምሽቶ የልጆቹን ፊት ላለማየት በፍርሃት አንገቱን ደፍቶ ሶስት ልጆች ተኝተዋል ረሃብ ሆዳቸውን አቆርፍዶ እጁ አቧራ ጠጥቷል ጉልበቱን ለሥራ ሰጥቶ ደሞዙ ትንሽ ሸክም ግን በርትቶ እናትም አባትም ሆኖ ህመሙን በመጠጥ አሳርፎ ስለዚህ በሌሊት ይደበቃል ጠርሙሱን በእንባ አቅፎ ጀግናነት አይሰማውም ሰውነት ርቆታል ግን ጀርባው እስኪሰበር የሚችለውን ያደርጋል እነሱም ይላሉ እሱ ገነትን አያትም ግብዞች ግን ጣታቸውን ይቀስራሉ ከመድረክ ላይ ሆነው የኩነኔ ድንጋይ ይወረውራሉ ሕዝቡን በጩኸት አሜን እያለ ይሞግታል ማነው ትክክል ማነው ስህተት መጨረሻ ማነው ፈራጅ ንገረኝ አምላኬ ታየዋል እኔ የተሰማኝ አንተን ተሰምቶሃል ልቤ እሳት ሆኗል እውነቱ የትኛው እንደሆነ ጠፍቶታል መድረክ ላይ የቆመው ሰው በነጭ ልብስ አምሮበት ሲሰብክ ያድራል የእሳት ፍርድ አንግቦበት ሁለት ቤት ሁለት ሕይወት በጨለማ የተደበቀ ኃጢአተኞችን ይኮንናል እሱ ንጹሕ እንደሆነ ከድሆች ሳንቲም ይሰበስባል በእምነት ስም የማለ ተስፋና ሕልም ይሸጣል ሐዘናቸውን ግን ያልቀመሰ ያደካማው ምስኪን ሕዝብ በተርታ ተቀምጠው አሜን ይላል ለዛ ቃል ትርጉሙን እንኳ ሳያውቀው ነጮክ ብላ ትሰማለች ግን ተጣማለች ባለስልጣን ሲናገር ደካማው ይኮንናል ደሃን ማን ይሰማ እሱ ገነትን አያትም ግብዞች ግን ጣታቸውን ይቀስራሉ ከመድረክ ላይ ሆነው የኩነኔ ድንጋይ ይወረውራሉ ሕዝቡን በጩኸት አሜን እያለ ይሞግታል ማነው ትክክል ማነው ስህተት መጨረሻስ ማነው ፈራጅ ንገረኝ አምላኬ ታየዋል እኔ የሚሰማኝ ይሰማሃል ልቤ እሳት ሆኗል እውነቱ የትኛው እንደሆነ ጠፍቶታል ሁሉም ይላሉ እሱ መንግሥተ ሰማያት የገነት ቁልፍ በእጃቸው እንዳለ በመከራ ውስጥ ያለው ሰው ግን ነፃ መውጣት ብቻ ነው የሚፈልገው ማነው ትክክል ማነው ስህተት ማነው ፈራጅ ማነው ፈራጅ በምንጮኸው ቃል ነው ወይስ በምናጠፋው ሕይወት አዎ ባይ አይቼዋለሁ